ሰላም ሰላም ቤተሰቦች፣ ሰናይት አዲቦ የህፃናት ሐኪም ነኝ። እንኳን ደህና መጣችሁ። በዛሬው ቪዲዮ የልጆች አስተዳደግ በ21ኛው ክፍለ ዘመን በሚል አጭር ትምህርት ይዤላችሁ ቀርቤያለሁ። ቤተሰብ ካልሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እንደምታውቁት እኛ አበሾች ልጆቻችንን እጅግ በጣም አድርገን እንወዳለን። ለልጆቻችን የማንከፍለው ዋጋ የለም። ነገር ግን አንዳንድ ጊዜ ያንን ፍቅራችንን ልጆቻችን እንዲገባቸው እንዲሰማቸው ማድረግ ላይ ግን እንደክማለን ማለት ነው። ሌላው በጣም ወደኋላ የቀረነው እኛ አበሾች ልጆች በተለይ ከ1 ዓመት በታች የሚሰሙ ስለማይመስለን አናናግራቸውም። ነገር ግን ብዙ ጥናቶች ገና ከማህፀን ውስጥ ሆነው ጀምሮ ልጆች መስማት እንደሚችሉ ባይናገሩም እኛ የምንለውን እንደሚሰሙ ብዙ ጥናቶች ያሳያሉ። እና አይታችሁ ከሆነ ነጮች ማህፀን ውስጥ ያለውን ልጅ ያናግራሉ፣ ይዘምሩላቸዋል። ከተወለዱም በኋላ ዲያፐር ሲቀይሩም ሲያጠቡም ያናግሯቸዋል። በተለይ በራስ መተማመንን የሚገነባ መልካም ነገሮችን ይናገሯቸዋል ማለት ነው። አንተ እኮ ወይ አንቺ እኮ ጎበዝ ነሽ፣ ስፔሻል ነሽ፣ በኋላ አድገው እኔ ማን ነኝ የሚለውን እንዲያውቁ በራሳቸው እንዲተማመኑ ጠንካራና በራስ መተማመን የተሞላ ዜጋ ሆነው እንዲያፈሩ ያደርጓቸዋል ማለት ነው። እኛ አበሾች አንዳንድ ጊዜ የምንሳሳተው በተለይ ከተናደድን ጥፋት ሲያጠፉ ካየን የራስ መተማመናቸውን የሚጎዳ ነገር እንናገራለን። አንተ ማትረባ፣ መቼም ሰው አትሆንም፣ እንደዚህ አይነት ነገር ያ ልጅ የተነገረውን አምኖ ነው የሚያልፈው። ምናልባት አባቴ ወይ እናቴ ወይ አስተማሪ ተቆጥቶ ተናዶ ነው ሳይሆን የሚሉት እኔ በቃ አረባም ብለው ያድጋሉ ማለት ነው። ስለዚህ ለውጥ ማድረግ ይቻላል። ለውጥ ከኛ ሊጀምር ይችላል። ጠንካራና በራሳቸው የተማመኑ ልጆችን ማፍራት እንችላለን። እና ጥቂት 5 ነጥቦች እንሰጣቸዋለሁ በሰመሪ እንዴት መልካም በራሳቸው መተማመን የተሞሉ ጥሩ ልጆችን ማሳደግ እንደምንችል ማለት ነው። የመጀመሪያው የልጆችን መሰረታዊ ፍላጎት ማወቅ ማለት ነው። የልጆች መሰረታዊ ፍላጎት የኛን አቴንሽን ወይም የኛን ትኩረት፣ ያልተከፋፈለ ትኩረት፣ ቲቪ ያየን ወይ የሆነ ነገር እየሰራን ወይ ሶሻል ሚዲያ ስክሮል እያደረግን የምንሰጣቸው ሳይሆን ወይ ባክግራውንድ ቲቪ ያለ ሳይሆን ምንም አቴንሽናችን ሳይከፋፈል የምንሰጣቸው ትኩረት፣ ይሄ በጣም ቤዚክ የሆነ ፍላጎታቸው ነው ማለት መሰረታዊ የሆነ ፍላጎታቸው ነው። ይሄ ከተሟላ ደስተኛ ይሆናሉ፣ የምንላቸውን ይሰማሉ ማለት ነው። ይሄ ከጎደለ ግን የእኛን አቴንሽን ለማግኘት ሊረብሹ ይችላሉ። ያንን አቴንሽን ለማግኘት የማያደርጉት ነገር የለም ማለት ነው። የሚፈልጉ የአቴንሽን ፍላጎት ስላላቸው። ሁለተኛው ደግሞ አካባቢያቸውን የመቆጣጠር ፓወር ፍላጎት አላቸው ማለት ነው። ሁልጊዜ እኛ እንዲያርግ ብቻ ከሆነ የምንላቸው አልፈልግም እንደዛ ማድረግ ሊሉ ይችላሉ። እና አንዳንድ ጊዜ ምርጫ መስጠት መልካም ነው። ይሄንን ታረጋለህ ወይ ይሄን ታረጋለህ። ለምሳሌ የ12 ዓመት ልጅ አለችኝና ትምህርቷን በደንብ ጥሩ ትሰራለች፣ የሙዚቃ መሳሪያ ደግሞ ትማራለች እና አሳይመንት ነበራት ያልጨረሰችውና ጨርሺ ስሪ ስላት መስራት አትፈልግም። ግን በራሷ ተነሳስታ እንድትሰራ ሳረግ መቼ ነው የምትሰሪው ስላት ይሄን ላርግና ይሄን እንሰራለሁ ትላለች። ስለዚህ በራሳቸው እንዲነሳሱ ማድረግ መልካም ነው። ሌላው ወላጆች እኛም ራሳችንን ይሄ ኢሞሽናል ላይፋችን ፉል መሆን አለበት፣ ሙሉ መሆን አለበት። ለራሳችን ጊዜ ማሳለፍ አለብን። ከባዶ በርሜል ምንም መቅዳት አይቻልም እንደሚባለው ማለት ነው። መጀመሪያ ለራሳችን በቂ ጊዜ መውሰድ፣ የጥሞና ጊዜ ቢሆን
መጸለይ ቢሆን መጽሐፍቶችን ማንበብ ቢሆን ዋክ ማድረግ ኤክሰርሳይዝ ማድረግ ራሳችንን ለራሳችን ጊዜ መስጠት መልካም ነው። እኛ ጥንካሬ በኢሞሽናሊ ማለት በአይምሮ ጥንካሬ ካለን ሰላም ከሆነ ውስጣችን ለልጆቻችንም ያንን ሰላም እንሰጣለን፣ ያንን ፍቅር መስጠት እንችላለን ማለት ነው። ያው ሁለተኛው ደግሞ ጥሩ አርአያ መሆን ለልጆቻችን። ምክንያቱም ልጆች እኛን አይተው ነው የሚያድጉን። እኛ የምናደርገውን ነገር ነው ማድረግ የሚፈልጉት። ስለዚህ ቲቪ አትዩ እያልናቸው እኛ ግን ቲቪ የምናይ ከሆነ ወይ ሶሻል ሚዲያ ላይ ብዙ ጊዜ የምናሳልፍ ከሆነ እኛ የምናደርገውን ነው ማድረግ የሚፈልጉት። ስለዚህ ጥሩ ምሳሌ መሆን፣ ለምሳሌ ስራ እንዲሰሩ እንዲያነቡ የምንፈልግ ከሆነ እኛ እየሰራን እንደሆነ እያነበብን እንደሆነ ማሳየት፣ ኤክሰርሳይዝ እንዲያደርጉ የምንፈልግ ከሆነ እኛ ኤክሰርሳይዝ እያደረግን ማሳየት፣ ወክ እያደረግን ማሳየት ማለት ነው። እያዩን ከኛ እየተማሩ እንደሆነ ማወቅና ጥሩ ሮል ሞዴል መሆን ማለት ነው። ሶስተኛው ደግሞ ለልጆቻችን ያለው ፍቅር ሁኔታ ላይ ያልተመሰረተ እንደሆነ ማሳየት። ለምሳሌ ጥፋት ሲያጠፉ ልናስተምራቸው ይገባል። ምክንያቱም እኛ የነሱ አስተማሪዎች ነን። ምንም አያውቁም። ምንም እንደማያውቁ እኛ ሼፕ እንደምናደርጋቸው ሞልድ እንደምናደርጋቸው ቅርጽ እያስያዝን እንደሆነ ያለነው አውቀን እያንዳንዱን ነገር ማሳየትና ማስተማር። ጥፋት ሲያጠፉ ከመቆጣት ይልቅ ይሄ ትክክል አይደለም፣ ሁለተኛ እንደዛ እንዳታደርግ ብሎ መናገር። ወይ ደግሞ በጣም ተናደን ተቆጥተንም ከሆነ ሰዎች ነንና ምንም ችግር የለውም እንዲህ ስላደረግ ተቆጥቻለሁ ይቅርታ ማለት። ምክንያቱም እኛ ስንቆጣ የማንወዳቸው ነው የሚመስላቸው፣ የኛ ፍቅር የጎደለ ነው የሚመስላቸው። እና በተለይ ደግሞ ባልና ሚስት ሲጣሉ ካዩ የነሱ ጥፋት ነው የሚመስላቸው። ሁሉም ነገር የሚያዩት ነገር ሁሉ ወደ ራሳቸው ነው የሚያዩት። እና ያው በቃ አንድ ለአንድ ጊዜ ማሳለፍ፣ መነጋገር፣ የሚያስቡትን ነገር ማወቅና እንዲያውቁ የምንፈልገውን ነገር እንዲማሩ የምንፈልገውን ነገር ማስተማር። እኛ የነሱ አስተማሪዎች እንደሆነን አውቀን እያንዳንዱን ነገር ማስተማር ማለት ነው። ዝም ብሎ ሌክቸር ከማድረግ ይልቅ ደግሞ ላይፍ እያንዳንዱ ሁኔታ ላይ ሁኔታውን በማስመርኮዝ ማስተማር። ዝም ብሎ ሌክቸር ብናደርጋቸው ይሰለቻሉ ማለት ነው፣ አይሰሙም። ግን እያንዳንዱን ነገር ስታደርጉ በዛ ሁኔታ ላይ የምትሰጧቸው ትምህርት ምንድን ነው? አጭር ነገር አንድ ነገር ልትሆን ትችላለች፣ በቂ ነው ማለት ነው። ሌላው የመጨረሻው ጥራት ያለው ጊዜ ወይም ኳሊቲ ታይም ከእያንዳንዱ ልጅ ጋር ማሳለፍ። ለምሳሌ ብዙ ልጆች ካሏችሁ፣ እኔ 3 ልጆች አሉኝ። ከእያንዳንዱ ልጅ ጋር ጊዜ ማሳለፍ አንድ ለአንድ 10 ደቂቃ ሊሆን ይችላል። እንዲህ ስናደርግ አንደኛ አቴንሽናችንን ያገኛሉ፣ ፍቅራችንን ፊል ያደርጋሉ። እነሱ የሚሰማቸው የሚያስጨንቃቸውን ነገር ይነግሩናል እና ማስተማር ያለብንን ነገር ካለ ማስተማር እንችላለን ማለት ነው። ይሄ ባጭሩ እንግዲህ በ21ኛው ክፍለ ዘመን እንዴት ልጆችን ማሳደግ እንችላለን የሚለውን በዚህ ሰመራይዝ አደርጋለሁ። ያው ብዙ መማር ከፈለጋችሁ ስለ ህፃናት አስተዳደግ የፌስቡክ ግሩፕ አለኝ፣ ጆይን ማድረግ ትችላላችሁ ያንን ፌስቡክ ግሩፕ። ያው የሊንኩን ከዚህ ቪዲዮ ስር እተዋለሁ። እንዲሁም ደግሞ ዌብሳይቴ ላይም የተወሰኑ ኢንፎርሜሽኖች አሉ፣ እሱን ማግኘት ትችላላችሁ። የበለጠ አንድ ለአንድ ከኔ ጋር መስራት ከፈለጋችሁ፣ ብዙ የሚያስቸግራችሁ ሌላ ነገር ካለ ልጆችን በማሳደግ ቢሆን፣ በግንኙነት ከትዳር ባልደረባ ጋር ቢሆን፣ ከሌላ ሰው ጋር ቢሆን እንደዚህ የሚያስቸግራችሁ ነገር ካለ ኮንታክት ልታደርጉኝ ትችላላችሁ። አንድ ለአንድ መስራት እንችላለን። ወይም ደግሞ ግሩፕ ሴሽኖች አሉኝ፣ እሱን ጆይን ማድረግ ይቻላል ማለት ነው። ያው በሚቀጥለው ቪዲዮ እስከማገኛችሁ ድረስ በዚሁ እሰናበታችኋለሁ። ብዙ መማር የምትፈልጉት ነገር ካለ
ደግሞ ኢዘር ዌብሳይቴ ላይ ኮንታክት ሚ በሚለው ኮሜንት መተው ይቻላል፣ ወይ ደግሞ በሶሻል ሚዲያ ልታገኙኝና ብዙ መማርና መስማት የምትፈልጉትን ነገር ልትነግሩኝ ትችላላችሁ። ያው ለዛሬው በዚሁ ሰናበታችኋለሁ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ መልካም ጊዜ ባይ